ሰላም ውድ የዩቲዩብ ቻናል ተከታታዮች እንደምን ቆያችሁኝ? ዛሬ በአዲስ ቪዲዮ መጥተናል። በዛሬ ቪዲዮ የምንመለከተው 5 የኳስ ቻናሎች ያለምንም ኢንተርኔት ኮኔክሽን የሚሰሩ መጥተዋል። እነዚህ ቻናሎች በየትኛው ሳተላይት ነው የገቡት፣ ፍሪኩዌንሲያቸውና ሙሉ መረጃውን ባጭሩ አሳያችኋለሁ። ስለዚህ ቪዲዮውን ከመጀመራችሁ በፊት ዩቲዩብ ይህንን ቪዲዮ ለብዙዎች እንዲያደርሰው ላይክ እና ሼር በማድረግ እንደዚህ ፈጣን የዲሽ ትምህርቶችን ለማግኘት ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጥታ ወደ ቪዲዮ ነው የምወስዳችሁ። ቻናሎቹ የሚገኙበት ሳተላይት የኳስና መዝናኛ ቻናሎች መክፈቻ ሰርቨሮች ለሪሲቨሩ ለማስሞላት ምን ይፈልጋሉ? ታማኝነት፣ ፍጥነት፣ ጥራት፣ ተመጣጣኝ ዋጋ። ሁሉንም ኢትዮ ዲሽ ላይ ያገኛሉ። ሁሉንም የኳስ ቻናሎች ኤስፒቲቪ ስፖርት፣ አሞስ፣ ቢን ስፖርት፣ 24ኤች ስፖርት፣ ሌሎችንም የኳስ ቻናሎች መክፈቻ ሰርቨሮች ቪአይፒ፣ ፎሬቨር፣ ፈንካም፣ ጂሸር፣ ኢትዮሸር፣ አፖሎ፣ ማይቲዲ፣ ኢቲቪ ፕሮ ሁሉንም የሪሲቨር አካውንቶች ከኛ ማግኘት ይችላሉ። በስራችን ጥራት ለአመታት ከኛ ሰርቨሮችን የሚያስመሉ ደንበኞቻችን ምስክሮች ናቸው። ሁሉንም አይነት ሰርቨሮች ከኛ ሲያስሞሉ በሪሲቨሩ ዩቲዩብ እና ቲክቶክ በነፃ እንዲጠቀሙ እናደርጋለን። አብራችሁን መስራት ለምትፈልጉ የዲሽ ባለሙያዎችና ኦንላይን ሪሰለሮች ልዩ ቅናሽ አለን። ለበለጠ መረጃ በ0988 57 22 44 በ0939 11 35 84 ይደውሉ። ኢትዮ ዲሽ ስራ የሰርቨር አገልግሎት ኢተልሳት 7 ኢስት ነው ወይም በተለምዶ ካናል ፕላስ የምንጠራው ሳተላይት ነው። በዚህ ሳተላይት የኢትዮጵያ ቻናሎች ነበሩ በካናል ፕላስ ፓኬጅ በነበረበት ሰዓት። አሁን ላይ ግን ፓኬጁ መዘጋቱን ተከትሎ ለዚህም ቻናሎች ወጥተዋል። እነዚህ ቻናሎች ከወጡ በኋላ ደግሞ እነዚህ ኳስ ቻናሎችን አሁን አግኝተናል ማለት ነው። ቻናሎቹ አሁን የገቡ ሳይሆኑ የቆዩ ናቸው። በሌሎች ሪሲቨሮች ማለትም ሶፍትዌራቸው በተለቀቀባቸው የሪሲቨር ሞዴሎች በጣት ሲሰሩ ነበረ። ፍሪኩዌንሲያቸው ኢትዮ ዲሽ ስራ የማስታወቂያ አገልግሎት በኢትዮጵያ ቀዳሚ የዲሽና የሪሲቨር መረጃ የሚለቀቅበት የዩቲዩብ ቻናል። በዚህ የዩቲዩብ ቻናል ለኤሌክትሮኒክስ አስመጪዎች፣ ሱቆችና ባለሙያዎች ሚሊዮኖች በሚመለከቱት ቻናል ምርቶን በማስታወቅ ለብዙዎች ተደራሽ ነው። በሁሉም የሀገራችን ከተሞች ላላችሁ ለበለጠ መረጃ በ0988 57 22 44 በ0939 11 35 84 በመደወል አገልግሎቱን ማግኘት ይችላሉ። ኢትዮ ዲሽ ስራ የማስታወቂያ አገልግሎት ቸው 10 8 45 ሆሪዞንታል 30 ሺህ ነው። በዚህ ፍሪኩዌንሲ እነዚህን ቻናሎች ማግኘት ይችላላችሁ ማለት ነው። ብዛታቸው 5 ነው። የምስል ጥራታቸው ኤችዲ ነው። እንደዚህም ደግሞ ኳስን ሲያስተላልፉ በሁለት አይነት ቋንቋ ነው። የመጀመሪያው 3ቱ ቻናሎች ፍሬንች ላንጉጅ ሲሆን ሁለቱ ቻናሎች ደግሞ በእንግሊሽ ላንጉጅ ናቸው። ስለዚህ ከቻናሎቹ ብዛት ካስተማማኝነታቸው አንፃር ቻናሎቹ እንደነገርኳችሁ ሁሉንም ጨዋታዎች ነው የሚያስተላልፉት። ሙሉ ኢንተርኔት ኮኔክሽን አይፈልጉም። ስለዚህ ካለ ኢንተርኔት ኮኔክሽን ነው የሚሰሩት። ሰርቨር ግን ይፈልጋል።